ሰላም እንዴት ናችሁ? በሌላ ቪዲዮ ተመልሼ መጥቻለሁ። ቪዲዮዎቹን እየወደዳችሁት እንደሆነ በኮሜንት አሳውቃችሁኛል። እኔም ደስ ብሎኛል። የጤና የሚጠቅሙ መረጃዎችን ነው የማቀርበው። በዛሬው ዕለት ደግሞ የተቅማጥ ወይም ደግሞ አጣዳፊ የሆነ ተቅማጥ ቢያጋጥመን በአካባቢያችን የጤና ተቋማት ባይኖሩ መጠቀም ያለብን መፍትሄዎች ወይም ደግሞ በክፍለ ሀገር ወይም ሪሞት ኤሪያ ያለን ሰዎች ከሆነን አጣዳፊ ተቅማጥ ወይም ደግሞ መርዘኛ ነገር ብንወስድ ሳናስበው መርዝ ነገር ብንመገብ ምግቦችን ብንመገብ ማለት ነው። መርዛማ የሆኑ ምግቦችን ሳናቅ ብንመገብ ለዚህ መፍትሄ ይሆን ፍቱን መድኃኒት ነው ይዤላችሁ የመጣሁት። በአካባቢያችሁ የሚገኝ ቀላል መፍትሄ ነው። ስለዚህ ይህ መፍትሄ ብትጠቀሙበት ወዲያው ምህረት ያወጣላችኋል ማለት ነው። ወይም ደግሞ መርዙን ከሰውነታችሁ ያወጣላችኋል ማለት ነው። ምንድነው የምናደርገው? ከሰሉን እንወቅጠውና ዱቄት አድርገን በውሃ በጥብጠን መጠቀም ያለብን ትንሿ የሻይ ማንኪያ ካለች በሷ ሩብ ወይም ደግሞ በአካባቢያችን የሻይ ማንኪያ የማናገኝ ከሆነ ደግሞ በጣታችን በሁለቱ በአውራ ጣትና በጠቋሚ ጣታችን 3 ጊዜ ብትን አድርገን ውሃ ላይ ወይም ደግሞ 3 ጊዜ ያህል ዱቄቱን በውሃ ላይ በማድረግ በጥብጠን ብንጠቀም ወዲያው ከእንደዚህ መርዝ ነገር ያወጣላችኋል ማለት ነው። ሀተትም ወይም ደግሞ ተቅማጥ ነገር ቢኖርም ተቅማጡን ወዲያው የሚያቆምላችሁ ነው የሚሆነው። ከፍተኛ የሆነ መፍትሄ ነው። በአካባቢያችሁ ምንም ሕክምና ክሊኒክ ከሌለ ይሄን በመጠቀም ወደ መፍትሄ ታገኛላችሁ። ሐኪም ቤትም ባትሄዱ ወይም ወደ ክሊኒክ ባትሄዱ ራሱ ሙሉ መፍትሄ የሚሰጣችሁ ስለሆነ ይሄ በጣም ወሳኝ ነው። ከዚህ በተጨማሪ ደግሞ የእባብ ቢነድፋችሁ ወይም ደግሞ ጊንጥ ቢነድፋችሁ በአካባቢያችሁ የሚገኝ ምንድነው ማድረግ ያለባችሁ? ይሄን የከሰል ዱቄቱን ከተልባ ጋር በመቀላቀል የተልባ የሚማልገው ፓርት አለ አይደለ? በሙቅ ውሃ ሲቀመጥ እሱን አንድ ላይ በማድረግ ከሰሉን አዋሃደን በጨርቅ የተወጋነው ቦታ ላይ ብናስረው ወዲያው መርዙን ያወጣልናል ማለት ነው። ስለዚህ ይሄ ወሳኝ መፍትሄ ነው። በአካባቢያችሁ እንደዚህ አይነት ነገር ቢያጋጥማችሁ እያያችሁ ህይወታችሁ ከሚያልፍ በእንደዚህ በመጠቀም መፍትሄ ማግኘት ትችላላችሁ ማለት ነው። ስለዚህ ተጠቀሙበት። ለሚያስፈልገው ሰው ሼር አድርጉ። ይሄ ቀላል አይደለም፣ ብዙ ሰዎች እየተቸገሩበት ያለ ነገር ነው። ሐኪም ቤትም ብትሄዱ ድንገት ለእባብ መነደፍ ወይም ለጊንጥ መነደፍ የተለያየ ተባዮች መነደፍ ቢያጋጥም ለእንደዚህ ወዲያው መፍትሄ ላይኖራቸው ስለሚችል ይሄን ነገር ብትጠቀሙ ወዲያው ትድኑበታላችሁ ማለት ነው። ምንም ወጪ የማያስወጣና ቀላል ስለሆነ ተጠቀሙበት እላለሁ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁ እንዳረሱ። ይሄ አስፈላጊ ነገር ስለሆነ ለሚያስፈልገውም ሰው ሼር አድርጉ። ሰብስክራይብ ካላደረጋችሁ ጠቃሚ መረጃዎችን ስለምልክበት ሰብስክራይብ ማድረጋችሁ እንዳረሱ። በሌላ ቪዲዮ እስክንገናኝ ባይ ባይ።